የመጣሁት ፍቺ ነው የምፈልገው። እንደዚህ ቆማት በንቀት እንዲህ ቆማት እንዴት ሄድሽ ነው ባንቺ ቤት ምን አገባ እቺን ተመተበለሽ ነው ሄድሽ እንዲህ ደብድበኝ እስቲ አንቺ ቆይ እኔ ነው ከበጋር አስተወራዲ ነበር በጋቅፈሽ አሁን ምን ፈልጊው ምንድነው አንቺ አዩና ሰይድ ሊፋቱ የሶስተኛ ዓለም ጦርነት ፍጻሜውን ሊያገኝ አልহামዱሊላህ ኡፍ ተገላገልኩ ጭራሽ እኔ ለማፍታት አልহামዱሊላህ እና ድንግልና ይተመለሳል ለሰይድ ብላ ድንግልናውን ጣራ ላይ አስቀምጣ ሰይድ ሲያገባ ከጣራ ወርዳ ሰጣችሁ ለሰይድ አይደል ሰላም ጤና ይስጥልን የተከበራችሁና የተወዳችሁ የቻናላችን ተከታታዮች በሙሉ በእያላችሁበት ሰላምና ጤና ያብዛልን አዩና ሰይድ ሊፋቱ የሶስተኛ ዓለም ጦርነት በአዩና በሰይድ መካከል ሲካሄድ የነበረው ዛሬ ፍጻሜውን ሊያገኝ አይደለ እኔ ዛሬ መጣው ልብሴን ተሰጠኛለህ ልብሴን ወስጄ ፍቺ ነው የምፈልገው እንደዚህ ቆማት በንቀት እንዲህ ቆማት እንዴት ሄድሽ ነው ባንቺ ቤት ምን አገባ እቺን ተመተበለሽ ነው ሄድሽ እንዲህ ደብድበኝ እስቲ አንቺ ቆይ ጭራሽ እኮ ነው ቪዲዮን አላየሁትም ነበር እኔ ነው ከበጋር አስተወራዲ ነበር በጋቅፈሽ አሁን ምን ፈልጊው ምንድነው አንቺ ፍቺ አልহামዱሊላህ ኡፍ ሰይድ ብቻ አይደለም እኔም ራሱ አልহামዱሊላህ ነው ካንቺ ከመጣ ፍት ታረጋሽ እናትዬ አልহামዱሊላህ እንግዲህ ሰዎቻችን በእኛም እንዳትፈርዱ በጣም ተታቃጥል እንግዲህ እንደምትመጣ ኢንሻአላህ አንቺን ይፈታሻል ንግስቴ ሱመያና ሰይድ አብሮ እንደ በዱሮ ፍቅር እንደሚመለሱ የኛም ምኞታችን ነው ከበጋር አስተወራዲ ነበር በጋቅፈሽ ትክክል ምን ፈልጊው ምንድነው አንቺ ፍቺ አልহামዱሊላህ ኡፍ ተገላገልኩ እንደውም ካንቺ ከመጣ ፍት ታረጋሽ እናትዬ አልহামዱሊላህ ያመጣ ዛሬ አልፈታሽ ጭራሽ ያና አግኝቼ ነው ጭራሽ ምን ተወኝ ከራሽ ከመጣማ አልহামዱሊላህ ነው ጭራሽ እኔ ለማፍታት አልহামዱሊላህ እና ድንግልና ይተመለሳል እዚህ ላይ እንግዲህ አስቡ አዩ ሰይድ አዩን እንዲፈታት አይደለም የምትፈልጉ ነገር ግን ማስፈራሪያ ወይ ደግሞ ዛቻ ሰይድን አስፈራሪታ ብር ልትቀበል ነው እንደዚህ የምታረግ እንጂ አዩ ሰይድን እንድትፈታ ወይ ደግሞ ፍቺ ፈልጋ አይደለም የመጣችው ጓደኛውን ይዛ እኔ ዛሬ ጓደኛውን ለኔ አዲስም ስለሆነች ብዙ ነገር አላወራም ለምን እሷን አላቃተማ ለምን እርግጠኛ ነኝ አዩ ነች ይዛ የመጣችው እንጂ በራሷ ጊዜ አይደለም በኔም እንዳትፈርዱት አልহামዱሊላህ ያመጣ ዛሬ አልፈታሽ ጭራሽ እና አግኝቼ ነው ጭራሽ ድንግልና ተወኝ ከራሽ ከመጣማ አልহামዱሊላህ ጭራሽ እኔ ለማፍታት አልহামዱሊላህ ድንግልና ይተመለሳል ነው ይኸውልሽ የጣልሽበት ሄደሽ ፈልጊ እሺ ችግር የለም ይሰበከት ትገተት ደም በርባድ ማብራት ትንገት ድንግልና በወደቀበት ቦታ ፈልጊ እንግዲህ ያዩ ድንግልና አዩ እንግዲህ በጣም ተሳቀሻል በጣም በስንት ነገር እኛን ማሳቀሽ ራስሽም ተሳቀሽ እኛም እንዴት ነው በስንት ነገር እንሳቀብሽ በጣም ተሳቀቅን እኮ እንዴ ለማውራት ራሱ በጣም ይገርማል በወደቀበት ቦታ የት ነው የጣልሽው ሰይዶ እንዳልሽው እንግዲህ ዛሬም ድንግልናዬ የት ነው ወደቀ በእኔ እኔ ካላገባኝ ሞቼ ይገኛለሁ መርዝ ተጣለው ምናምን ስትይ ቆይተሽ አሁን ደግሞ ፍቺኝ እሺ እዚህ በፊት እንግዲህ አዩ በረከና ተባልሻ እንግዲህ ከዚህ በኋላ ምን እንላለን አዩ ድንግልናሽ የጠፋ ነው የሚባለው የት ነው ጣልሽው ይቃር ነው እና ድንግልና ይተመለሳል ይኸውልሽ የጣልሽበት ሄደሽ ፈልጊ እሺ ችግር የለም ማብራት ትንገት በርባድ ፈልጊ ቤት ውስጥ ሆና ልጅቷ ምን እሷ ድንግልና ስትል ተሳቃ እንዲህ ብላይ ወሬው እንኳን ጠፋበት ወሬው ከዚህ በፊት ስንት ቪዲዮ ቀረጽኩ ካለ ራቁትን ትልቅ ቃረግና ራሴ ነጣ ለታ ጨጓራ በልጅነቷ ጨረስኩ በልጅነቷ ዳበስ ጉርጉር አከለ አንቺ አይደለም ይሄን አላትከራከሩ ለኔ እኔው መውጣት ነው ፈልገው ኧረ እስከቆይሽ እኮ እና ፈታኝ ካልሽ እኔ ደግሼ እንዳገባው ደግሼ ፈታሻለሁ ወንድ ልጅ ነው ትክክል ነው እንደዚህ አይነት ካሜራ ደብቃ ነበር እንትን ያለችው እኔ ድሬዳዋኛ ቪዲዮውን መለቀቁን ያየሁት ቪዲዮውን ተከታተለ ራሱ አላቀም ነበር በቃ እኔ በሰዓቱ አርፈሽ ቁጭ ምናምን ብያት ነው ተቻለ እሺ ምናምን ብላ ዝም ብላ ነበር የሄድኩት ማለት ነው ከዛ በኋላ ለካሷ ቪዲዮ ቀርጻ ነበር ያውላ ነገር ሲፈጠር ቪዲዮ ቀርጻ ነበር አይ ጉዲሽን አላየም እንደው ለካ ሰይድ እና ይሄን ይመስላል አሁን ደውዬላት መጥቼ
ሻንጤን በር ላይ አድርግልኛል ሲደውልለት ሻንጤን በር ላይ አድርግልኝ ካንተ ጋር ካሁን በኋላ አልኖርም ያለችው እንግዲህ መፍቷ ነው አልኖርም ካለች መሄድ ትችላለች ማለት ነው። እስኪ እኔም ካሜራ አስቀምጬ ጠራትና ስትመጣ ምትለውን ነገር እሰማለሁ ማለት ነው። ምን እንደምትል እሰማለሁ። መሄድም ከፈለገች ትሄድ ችግር የለውም ነው የምለው። እና ይሄን ይመስላል ሁሉ ሰዎች ከድሬዳዋ ተመልሼ ስመጣ የተፈጠረው ነገር ይሄ ነው። እንግዲህ ብድሩን የማይመልስ ወንድ ልጅ አይወለድ ይባላል አይደል? እንደዛ ነውና ብድር መላሽ ያርገን። መሄድም ከፈለገች ትሄድ መልካም መንገድ ይሁንላት። ትክክል። መንገዱን ጨርቅ ያልግልሽ። እኔ ሻንጣሽን የምፈልገው ነገር ሰይጣትና መንገዱን ጨርቅ ያርግልሽ። አዩ በረኪና ቻው ባይ 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 አዩ በረኪና እንዴ ጠባሳ በጠባሳ አርገኝ አንተ ጥሩ ኑሮ አኖር ገባክ አይደለ? እኔ ዛሬ መጣው ልብሴን ትሰጠኛለህ። ልብሴን ወስጄ ፍቺ ነው የምፈልገው። እንደዚህ ቆማተኝ በንቀት እንዲቆማት ወይ አንቺ ማጣቻ አዩ በረኪና እንግዲህ ምላሷ እንዲ ደብድበኝ የፍየል ምላስ ነው። አንቺ ቆይ ጭራሽ እኮ ነው ቪዲዮን አላየሁትም ነበር። እኔ ነው ከበግ ጋር አስተወረድ ነበር በግ አቅፈሽ በግ ስትይ ነበር። የምን በግ ቪዲዮን እኮ አላየሁትም ነበር መጀመሪያ ስመታሽ አንድ ላይ ሱመያ ስሪ ብቻ ነበር ያየሁት። ለካ እኔ ነው በግ እያልሽ ተመሳሳይ ነበር ቪዲዮ ስለበግ አላወራሁም። ማንን ነው በጉን ይዘሽ ሰይድ ይሄ በግ ነው ስትይ ነበር አንቺ። እኔ ሰይድ በግ ነው አላልኩም። ራስህ በግ ብለህ ከወሰድክ አላውቅም እንጂ እኔ በጉ በግ ነው ነው ያልኩት። በጉ በግ ነው ታስተምሪ ነበር። ሰው ሲዋሽ እንዲህ ሰው ሲዋሽ እንዲህ ሲያዝ በጉ በግ ነው እንግዲህ ምን ማለት እንደሆነ ይወቂ ነው። እኔ ከበግ አስተውለኝ እኔ ከበግ አላወዳደርኩም። በጉ ነው እንግዲህ የበግ አስተማሪ የኛ በግ አስተማሪ። አሁን በቃ እኔ የመጣሁበትን ነገር ነግሬያለሁ። ቶሎ ጨረስ አድርግልኝና እንፋታ። ምንድነው ጨረስ ማድረግልሽ? ጨረስ እዚህ ላይ እንግዲህ ጨረስ አድርግልኝ። የሆነ ቢሮ ገብታ ልታስፈርመው እንግዲህ ምን እንደምባለው ማናጀሩ ጋር ነው መጣችሁ። እንግዲህ ልታስፈርመው ትንሽ እንግዲህ ቻባውን መታ ታርግና ትወጣለች። እንደዛ ነው ፍቺው። እንግዲህ ፊርማ ተፈርሞበት ምናምን ተፈተሻል። እንግዲህ ኒካም ታስሮልሻል ምናምን እንደዛ። ጨረስ አድርግልኝና እንፋታ። አይ ጨረስ አድርግና እንፋታ ብቻችን። እቺ እሷን ስፈታት አንቺ ተገቢ ነው። ድረኛ ነች እንደው ማንተን ተበፍታው አይደለ እንጂ በጣም ትለኛ። እሷም እድለኛ ነች ራሱ ሳይድን ማግባቷ። በጣም ይሄን የመሰለ በጣም አእምሮ ያለ አሪቆ ሐሳቢ ማግኘቷ እድለኛ ነች። አንቺ እንኳን እኔ ስላንቺ ዛሬ አላወራም ብዬሻለሁ እኮ። ዛሬ እንግዳ ስለሆንሽ ተመልሰሽ ከመጣሽ ብቻ እንግዳ ስለሆንሽ ምንም ነገር አንናገርም። እኔ ራሴ በጣም ብዬ አልሐምዱሊላህ እኔ ወከሰው እንጀራ ጥላልክና ማለት ወንኒ ሲንበርባዱ ማለት ነው። ወንኒ ሲፈቱ ማለት ነው። ወንኒ ሲፈቱ ማለት ነው። አይ ጠበቃ ይዛ መጣች። አልሐምዱሊላህ ተገላገልኩ። እንደውም ካንቺ ከመጣ ፍትት ታረጋሽ እናትዬ። አልሐምዱሊላህ እየፈለገች ፍቺ ያለችው ጭራሽ እና አግኝቼ ነው ጭራሽ ሰይድ ተገላገለ። ከራስሽ ከመጣማ አልሐምዱሊላህ ነው። ጭራሽ እኔ ለማፍታት አልሐምዱሊላህ እና ድንግልና ይተባለስ ድንግልና መልስ ሰይድ እንግዲህ ድንግልናን ትመልሳለህ። ሰይድ ድንግልናን ይመልሳል ወይስ ይተዋታል ሳይፈታት ማለት ነው? እንግዲህ እዚህ ላይ ነው በጣም ትልቁ ጦርነት። እኔ ስንት ዓመት አስቀምጬ የት ነው አስቀምጬው? ጣራ ላይ ነው ደብቀሽ አስቀምጬው። አይ እንግዲህ አዩ ለሰይድ ብላ ድንግልናዋን ጣራ ላይ አስቀምጣ ልክ ሰይድ ሲያገባ በአደባባይ ያገባችና ልክ ሰይድ ስላገባ ከጣራ ወርዳ ሰጣችሁ ለሰይድ አይደል? በኔም እንዳትፈርዱት እንግዲህ እንደው ሰርኮ ትመልሳለህ። አረ እንደማይመለስ ስለምታውቂ ነው። የማይመለስም እንደማይመለስ ስላወቅሽ ነው። እሱን ይኸውልሽ የጣልሽበት ሄደሽ ፈልገሽ ፈልጊ በቤት ውስጥ ሆና ሲቀጥል እሱ ደግሞ አይሆንም የምትል ከሆነ ደግሞ እሱ አይሆንም የምትል ከሆነ ከዚህ በፊት ስንት ቪዲዮ ቀረጽኩ ካለ ራቁትን
ትልቅ ቃረግና ራሴ ነጣ አንቺ እብድ ካሜራ ይደበቅ እስከ ነበር በልሽ ምን ለማድረግ የሆነ ነገር አለ ብቻ እዚህ ላይ አሁን የራቆት ቪዲዮን አወጣለሁ አለችው። ልጅ አታስብም፣ ማሰቢያው ጠባብ ነው። እንዴ ብላ ነው የራቆት ቪዲዮ ሰውን የምትቀዳ? ባልሽ ከሆነ እንደዚህ ከሆነ እኮ በጣም አስፈርቶናል ማለት ነው። ባልና ሚስት አብሮ አንድ ቤት ውስጥ መኖር ይቀራል ማለት ነው። እንደዚህ አይነት ከሆነ አዩ የምታስተምሪ ነገር በጣም ጥሩ አስተምሮት ነው ብዬ ገምታለሁ። እንግዲህ እንዲህ ከሆነ ሁላችንም በልብስ ማለት አርላ የማይሆን ነገር ሰውንም እያስተማርሽ ወደ ሚዲያ እያመጣሽ ነውና እንግዲህ አስቸጋሪ ነው። አዩ አንቺ እብድ ካሜራ ይደበቅ ምን ለማድረግ ጭቃን እንደምመጣ ስለማውቅ ገባሽ? ራቁታችን የተቀረጸው ቪዲዮ ማታ ለካ ካሜራ ይደበቅሽ ይቀርሽ ነው። ይሄንን ቪዲዮ በትለቂ እኔ እኮ ወንድ ነኝ። ትክክል የምትጎጂው ራስሽ ነሽ። ልቀቂው። ሰጎጂው አንቺ ነሽ። አሁን ራሱ እንዲቀጥቅጠኝ ልቀቂና ቪዲዮችን ቀርጸሽ ትለቂያለሽ። እርቃናችን ኧረ ሰይድ ጭንቅላቱ በጣም ሰጥቶሻል። ምንም ለወንድ ለሴት የተባለ ነገር በኋላ እኮ ራሴን አጠፋለሁ። ከዚህ በፊት በሰይድ ብለን ስንናደድ ነበር። ዛሬ ደግሞ በጣም ነበር በጣም ተደሰትኩ። በጣም ደስ ብሎኛል። ይቀራል ገና ግን ለቃለው ከነ መረጃው አሁን ልብሴን ልግባና ልብሰት በር ክፈትልኝ። ማን ከለከለሽ? ወይ የታክሲን ከፍልሻለሁ። ጫኘው አይደለም ልብስ ወጥቻለሁ። ዶማቲጂ እንደዚህ አረፋኝ ነው እንደዚህ ሳኛሉ እንደው እዚህ ጋር ነው ስለወገረ ጫፍሽን ፈሽን የሚዝዩ ካንቺ ጋር ነው አለሴዎች አስታ ሚስያቱ አንቺ እንደነሽ ቆይ ምን እንዲህ ሲዘውዱ አሰላትም ብለና እኛ ተበቃ የኛ ፖሊስ የኛ ጆንሲ ነው አፈችኩ። ወንድሞች አሉ፣ ቤተሰብ አለ። ማንቺ ማንሽ ሰው አካል ነሽ ማን ላከሽ? አንቺ ጠበቃ ነሽ። እነሱ ለምትነግሩ ማስተዋል ተናገር አርጊ ሲሳቁ ከነጎቴት እንዲስ ተከር ሲሄድ እናሳያለን። እንደዚህ ቢትራንት ላይ ተረዋ ጠበቅ ምን ስራ ገባች ከሬስ ሳታገባ በአስር ዲ ተሰደፈ አገባታ እና አርገን ነገ ሸድራታ ነው ተለገጨኛል። ምን ያንተ ምንም ማላቀት ገሬቱ እንዴ ባስነ አጣጣ ጉርጉሩ ደግሞ ሁላቆ በለሰ ማን ኤረነ ዳብዚ ፈይዳ ጉርጉር ገባስ ቸርቻሮ ጭጭሪ ተከንት ያ በቸርቻሮ ቆራርጠሽ በቸርቻሮ እንደ ሽንኩርት ከታትፊና ቁጭ አርገሽ ሽጫጭ። እንግዲህ አዩ በጅምላ ሰይድን አገባችሁ። ከዚህ በኋላ ግን ከሰይድ ጋራ ተፋታ በችርቻሮ ልትሸጥ ነው። እንግዲህ ገዢዎች ተዘጋጁ አዩን ለመግዛት። ከሰይድ ጋር ልትፋታ ስለሆነች በችርቻሮ ልትሸጥ ነው። እንግዲህ ከየትኛው ገበያ ላይ እንደምትሸጥ አዳማ ላይ ነው አዲስ አበባ ላይ ነው እሱን ነገር አሳውቁና እንግዲህ ገዝቶ በችርቻሮ ወይ ደግሞ በችርቻሮ እንዲገዙሽ ማለት ነው አይደል? ተከጭቃል ፈልገው እንደ ሽንኩርት ከታትፊና ሽጫጭ አንቺ ምን ቤንስ በእኛ ማለት ነው ለድመቶች ካልሆነ በስተቀር አንቺ ማን ይፈልግሻል? ብቻ ምን አሁንም ምላሳችን ብታስጥሩ ይሻላል። ትክክል ቆጫችሁ ነገር እንዳታረጉ። ምን እንደ ማፈን ተባፍ ይሻላል። ቆጫችሁ ነገር እንዳታረጉ። ይቆሰማኛ ምን ብዬ ነበር? ሱመያ አታገኛትም አትሂድ ብዬ ካልነበረ አትሂድ ተው አታገኛትም ምንም ቢሆን እዚሁ ይሻላል ብዬ ስምልልክ አይሆንም ብለክ ለቀፈይ ደብቀ በቃ አላገኘኋትም። ምን ተፈጠረሽ? ለክ ይነርገቱ ሱመያን አታገኛትም አትሂድ ስለሄድ ፍቺኝ ስትይ ነበረች። ፍቺኝ ስትል ቆይታ አሁን ደግሞ ሱማ እኔ ብዬ ነበርኩ ሱመያን አታገኝም። እኔ ብያለሁ መጀመሪያም አዩ በምንም ተአምር ከሰይድ ጋራ ሰይድ ልትላቀር ሰይድ እቺ ልጅ አንተ ልትለቀር ለብር ብራ ነው አንተን የምትወደው ብርህን እስክታስጨርስ ድረስ ሰይድ አዩ የሰይድን ብር እስኪያልቅ ድረስ ምንም ከሰይድ ጋር አትፋታም አትላቀቅ። የእርግጠኛ ሆኜ ነው የምናገረው። ከዛ በኋላ ደግሞ ልክ ብሩ የሰይድ ብር እንዳለቀ የሰይድን ስጋ ዘልዝላ በልታ ከዛ በኋላ ነው አየህ እንዴት እንዳረኩ ብለህ እንዳሞራ እንደዚህ ነው አንጠልጥለህ የምትለኝ ነገር ግን አሁኑኑ መላካላ በጀለት መፍትሄው ካላደረክበት ሰይድ ነገር እኔ እንጃ ብቻ ከዚህ በኋላ አይሆንም ብለክ ርቀተይ ደብቀ በቃ አላገኘኋትም። ምን ተፈጠረሽ? ለክ ይነርገቱ እኔ ሱመያን አታገኛትም አትሂድ አይ መካሪው
አላገኘኋትም ሄድኩኝ። ምን ተፈጠረሽ? እናንተ ተጣላን ተደባደብ መጨረሻ መጀመሪያ ምን ብዬሽ ነበር? እኔ ቀስ ብዬ እንደትልቅ ሰው ሳባብልሽ እኔ ሄጄ ሱመያ ማላገኛ ከሆነ ና ብላኛለች። በአሁኑ ከዋሸችኝ የማላገኛ ከሆነ በአንቺ ትእዛዝ የፈለግሽው ነገር አድርግልሻለሁ፣ የፈለግሽው ነገር እቀጣልሻለሁ። አዩ እና ሄጄ እመጣለሁ። አረ እንዴት አባት እንደምታየኝ ጓደኛ ያዩ ጓደኛ እሺ ብለሽ ዞር ብለሽ አንድ አይና ቀፋ ነገር የልጆቼን እናት የ10 ዓመት የሚስት መጣቶን ይቀጣል። ተሳደብሽ ሲታሰብልሽ እኮ አንቺ ለሶስት ታስቢ ነው። እኔ እሷን አሁን ከዋሸችኝ እሷን ካላገኘኋት በፈለግሽው ነገር እቀጣልሻለሁ። በአንቺ ትእዛዝ ስር የፈለግሽው ነገር አደርግልሻለሁ። ያዘዝሽልኝ ካሁን በኋላ እሷን ፍለጋ አልሄድም ብዬ ቃል እየገባሁልሽ እዚችው ደግሞ እንደ ትልቅ ሰው እንደተማረ ሰው ቁጥር አውርተን ወዲያው ልውጥ አልሽ። ቪዲዮውን ቀርጸሽ እሺ ራስሽ ተደበደብሽ። ማንን መጥፎ ለማስደረግ ቪዲዮ ለቀቅሽ? የተደበደብሽበት ቪዲዮ ማንን መጥፎ ለማስባል በራሷ ነው መጥፎ መጥቶ እንደዚህ ደበደባል። ከዛ እንደዚህ ነው እየደበደበ ሱመያ ነው ይደበድባታል። ደብዳቤ ነው ሱመያ ለዛ ነው ሸሽቹ እንዲባል ነው እንዲባል ደብዳቤ ነው ሲጀመር። በጣም የሚገርም ነገር ሱመያ ሰይድ ትዕግስተኛ ነው። በጣም ትዕግስተኛ ነው ብዬ ገምታለሁ። በጣም ለዛው ከመጠን በላይ ትዕግስተኛ። እኔ ይሄን ያክል ትዕግስት የለኝም። እሱም ቢሆን ሱመያንም እየፈለገ ሱመያን የሚፈልግበት በራሱ ምክንያት ቢሆንም ሱመያንም እንደዚህ ያደረገው በራሱ ምክንያት ቢሆንም ሁለተኛ ተጨማሪም ደግሞ የአዩ ምክንያትም ስለሆነ አዩ ደግሞ ቤት ውስጥ እንደዚህ ንዝንዝ ንጭንጭ ሁሌ የማይሆን ወሬ ሁሌ ደግሞ አተካራ ሁሌ ደግሞ የማይሆን ነገር እያወራችበት በጣም እውነቱም በጣም ትዕግስተኛ ነው ብዬ ገምታለሁ። ሰይድ እንደሌሎች ወንዶች ቢሆን ቀባብሎ ተኩሶ ይገል ነበር። ተቀጣጣሽ ነው መጨረሻ ላይ መገሉ። ከዛ እንደዚህ ነው እየደበደበ ቸልሽ እንኳን በሰላም ተገላገልኩ እየመሸኝሽ ፎኑ ሱመያንም እንደዚህ ስለሚ ደበደባን ይጠፋችሁ እንዲባል እኔም በግያር ሲሰርቢ ነበር ብዙ ነገር እኔ በጎን እንዶ አላየሁት ነበር ቪዲዮ ያንቺ አይታይሽም የሱ ደግሞ ይታይሻል ይታያል። እኔ ይኸውልሽ ሰይድ ያደረገውን ነገር ይታይሻል። አንቺ የምታደርጊው ነገር ደግሞ ላንቺ አይታይሽም ማለት ይሸሸኝሻለሁ። መሄድ ከፈለግሽ አንቺ ቅቤ ቀብተሽ ነው ሰውን የምትሰድቢው። ቅቤ ቀብተሽ ሰውን ትሰድቢያለሽ። ነገር የለም መፈታት ከፈለግሽ እናት ዘና አድርጌ አፈታት እንደዚህ ሂጂ ሻንጣሽን ይዘሽ ወጪ እየተሳዳደብን አይደለም እንዴ? የተለየ አፈታት አለ ደግሞ ሰይድ ያመጣ አርጂ አስበልቼልሽ እንኳን በሰላም ተገላገልኩ እየመሸኝሽ በጣም አስመረረች እኮ እሷ ለቃይ በክስት አድርገኝ ነበር። የት ነበር? አትመክሪያትም መጀመሪያ አትመክሪያትም ዱራን እንጎርሲቱ የወይሲና ከሆለሲ ጣናን ሆላ ይራቱ ዛሬ ሁለታችሁ አትነጋገሩም ነበር። ሁለታችሁም አትነጋገሩም ነበር። አሁን ለነገር ሲሆን ምን አገናኛችሁ? ለነገር ሲሆን አይደል? እሺ እንዴ ተደብድባ ለነገር ሲሆን አንቺ ስለአንቺ ማላቅ መስሎሽ ነው? በነገር ሰፈር አስቸግረሽ ከሰፈር የተባረርሽ ልጅ አሁን ያመጣሽ ስሚ ሰፈር አስቸግረሽ ወንድ አሳስረሽ ምንም ያደረገው ነው። እቺን ደግሞ ሪከርድ ያላት ማለት ነው። ብር ለምደሽ መጣሽ እኔ ምንም አታውቅም። እኔ አነከ ተደበቀ ማለት ነው። እቺን ሪከርድ ያላት ሰውን አሳስረ ነው መጣች። ሪከርዱ ሞቶላታል። ምክር ለምን ሳምንት ቆይሽ ነው? በትዳር ለምን ቶሎ አልወጣሽም ነው ምክርሽ? እኔ እኮ ጃነብ ውስጥ ያለሽ ነው የሚመስለኝ። ይሄ ህይወት ነው። ይሄ ህይወት ኩንጅሩ ደጀት ተጅራታ ሳንስ ጉበቴ ባል እትጥቃት አረ በእናትህ ልጅቷ ጮጋራን በልጅነቷ ጨረስከው። በልጅነቷ ዳበስ ጉርጉራ ከነጅር አንቺ እኔ አይደለም ባል ነገር ገደል ይሄና ላትከራከሩ ለኔ እኔ መውጣት ነው የምፈልገው። ልብስ አረ እስከ ቆይሽ እኮ እኔ ሲገብ በልበል በና ምን አይነት ንቀት ቢኖርክ ነው ሀከም ነው አንቺ በእጃት እንኪ እስካሁን ዝም አልኩሽ። ማን ነው አንቺ? ማን ነው አንቺ? ዝም መስለሽ አላበዛሽ? የታባሽ ነው አንቺ? ልቀቂ፣ አርፈሽ ልቀቂ፣ ልቀቂ። አላበዛሽው? ጭራሽ አሁን ታሰድብኛለሽ? ልቀቂ፣ ገባቶን አላበዛሽው?
ከየት ነው አምጥተሽ ዱርዬ የምታሰድብኝ? ውጪ ለናጭ ውጪ ልቀቂ። እኔ በጎ እኔ ፍየሉ ልቀቂ። ዱርዬ ገንዳ ይሰፍደና ረብ ሲስተር እንማዩ ስትቃተሜ ሆላላና ልቀቂ። አዩ ሆላላና እኔ ሲንጃረዳ ወበርባዴ ነቱሙሙቲ ማሊፍ ነንቱምቱ ማሊፍ አቃቆፍቴ ያከለታ ከብሻኒ ማፍነን ገነቅጦ በርባዴ እኔ ወዳሉ ሰይ እኔ ነኝ በጎ እኔ ነኝ ፍየሉ እስካሁን አላበዛሽም? አብዝቻለሁ። ለምን አደፋኝም? ከፈለክ ደፋ እሺ ለምን ረችም ዱርዬ አንተሽ ብታሰድብኝ? ውጪ ወጣ አስወጣልኝ። ለምን ውጪ መጀመሪያ ማን አምጪና አሰድብኛለሽ? እኔማ እኮ እንድትፈራኝ ብዬ ነበር። አንተ ደጋሚ ነኝ ደብደብ ልታስፈራሪኝ? በምን ታስፈራሪኝ? በሷ ይወዳሉ። በቃ አርፈሽ ትቀመጫለሽ ካሁን በኋላ? ልቃቂ ቀበቶን ምን ትመስላለህ እኮ በቃ እኔ የምትወደኝን ላይ ፈልጌ ነው እንጂ አንተን ፈትቼ ነው የት ሄዳለሁ? መሄድበት እኮ የለኝም። እኔ የት ሄዳለሁ? እኔ እወዳለሁ። በቃ ምን አስቀባጠረሽ ታዲያ? ፍታኝ ምናምን እያልሽ ለምን ነው ቤቱን ለቀሽ ሄድሽ ታዲያ? በቃ ይቅርታ ዘይን የት ሄደሽ ነበር? የት ነበርሽ? እሷ ጋር ለምን ትሄጃለሽ እዚህ ዱርዬ ጋር አንቺ? እኔ እወዳታለሁ። እኔ ጎረቤት ነበርን እኮ ድሮ። በቃ ለዛ ነው እኔ አንተን ፈትቼ የት ነው የምሄደው? የት እገባለሁ? የት አንተ ብዬ ከሰው ተጣልቼ ከዘመዴ ከቤተሰብ ተጣልቼ ሁሉን ነገር ትቼ አንተ ጋር መጥቼ እንዴት ነው ካንተ ተጣልቼ ወደዛ መመለሰው? አላረገውም። ይኸው ካሁን በኋላ እኔ ሱመያንም አልሰድባትም። አንተም ብትሆን እንደፈለክ አድርገኝ። ሱመያም ቢሆን የኔ ቆንጆ የኔ ማር ሱመያው ሁለተኛ ትንፍስ አትይም። አርፈሽ ተቀመጥ። የፈለከውን አድርግልኝ። እኔ ቤት ውስጥ የፈለከውን አድርግልኝ እንጂ ካሁን በኋላ ንቅንቅ ስለማንም ምንም አያገባኝም። ስለምን ምንም አጨቀኝም። ተባባና ወዲ ወስጋለኝ ልቀቂ። መጀመሪያውን ለዚህ እንትንሽ ነው የምትይው? ዞር በይው ልቀቂ። እኔ ድሮ እኮ ያልጠላም እኮ ታመና ጎዳለሽ እንጂ ቡበር አመከነው አፈካን ታጥር ከዛሬ በኋላ ስለ ሱመያም ስለኔ ማታ አላወራም። ትንፍስ ብትይ ግን ወቂ። እሺ ፍታኝ ብለሽ ለቀልድ እኔን ልታስፈራሪ መጣሽ። እውነት ነው ማድረግልሽ። እሺ ባለጌ ሰዎች እየተቃረበው ለሰርግነስ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ እንዲህ ቤተሰቦቻችን ወዳችሁና ፈቅዳችሁን ስለምትከታተላችሁን በጣም ነው የማመሰግናችሁ። በያላችሁበት ዓለም ዳርቻ ሁሉ ሰላምና ጤና ያብዛልን። እንግዲህ በቀጣይ ቪዲዮ እስከማገኛችሁ ድረስ ቸርን ሰንብት እያልኩ እኔ ራጁ ነኝ።